ሴት ልጅ ማለት 5 ሰው ነች። እናት ትሆናለች፣ እህት ትሆናለች፣ ፍቅረኛ ወይም የትዳር አጋርህ ትሆናለች፣ ልጅህ ትሆናለች፣ ሀገር ትሆናለች። ነገር ግን አንዷ ሴት 13 ገጽታ አላት። ስትመክር አባት ትመስላለች፣ ስታለቅስ እናት ትመስላለች፣ ስትደነግጥ እህት ትመስላለች፣ ስትረዳህ ወንድም ትመስላለች፣ ቤት ስታሳምር ብርሃን ትመስላለች፣ ቤት ስትቆም ምሰሶ ትመስላለች፣ ከውጭ ቆማ ስትናገር ጎረቤት ትመስላለች፣ ስትላክ ልጅ ትመስላለች፣ አብረሃት ስትተኛ ባለቤትህ ትመስላለች፣ ስታስደስትህ ፍቅረኛ ትመስላለች፣ ስትደባብስህ ዶክተር ትመስላለች፣ ፊቷን ስትመለከት መስታወት ትመስላለች፣ ልጅ ስትወልድ ወገንህና ደምህ ትሆናለች። ምኑ ተዘርዝሮ ያልቃል? በተለይ የሚየማ ስትወድቅ እኔም ብላ 9 ወር በማኅፀኗ ተሸክማ አምጣ ወልዳ 3 ዓመት በጀርባዋ አዝላ እሷ እየራባት አንተን አጥግባ። ክብር ለሴቶች።